በፍቅር አጋሩ ሞት ተጠርጥሮ በእስር ላይ የነበረው ድምጻዊ አንዱዓለም ጎሳ ከ3 ወራት በኋላ ከእስር ተፈታ። የፍቅር አጋሩ የሆነችው ቀነኒ አዱኛ ሞት ተጠርጥሮ በእስር ላይ የነበረው ድምጻዊ አንዱዓለም ጎሳ ከ3 ወራት በኋላ ትላንትና ሰኔ 3 ቀን መፈታቱን ጠበቃው ለአዲስ ስታንዳርድ ገልጿል። የድምጻዊው ጠበቃ ሊበን አብዲ እንደገለጸው አንዱዓለም ከእስር የተለቀቀው ፖሊስ ሲያደርግ የነበረው ምርመራ ካጠናቀቀ በኋላ አቃቢ ሕግ በሰጠው ጊዜ ውስጥ ክስ ባለመመስረቱ ነው። ፖሊስ ባለፉት ወራት ውስጥ ያደረገውን ምርመራ አጠናቆ ውጤቱን ለአቃቢ ሕግ ሰጥቷል። ነገር ግን አቃቢ ሕግ የክስ መዝገብ ለመክፈት በፍርድ ቤቱ በተሰጠው 15 ቀናት ውስጥ አልከፈተም ብሏል። የክስ መመስረቻ መጨረሻ ቀን ያለቀው ባለፈው ሳምንት አርብ ግንቦት 29 ነው ያለው ጠበቃው ክስ መመስረቻ ቀኑ በማለፉ ቅዳሜ ግንቦት 30 አካልን ነፃ የማውጣት አቤቱታ ማቅረባቸውን ገልጿል። አቶ ሊበን በዚህ የፌደራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት ትላንት ሰኔ 3 ቀን ያቀረበውን የአቤቱታ ደብዳቤ ካየ በኋላ ድምጻዊ አንዱዓለም ጎሳ ከ50 ሺህ ብር ዋስ ጋር እንዲለቀቅ ወስኗል ብሏል። ይሁን እንጂ ጉዳዩን እስካሁን ሙሉ በሙሉ አለመዘጋቱን ጠበቃው ተናግሯል። አቃቢ ሕግ በሰጠው ጊዜ ውስጥ ክስ አልመሰረትኩም ወይም የፖሊስ ምርመራ ውጤት ክስ ለመመስረት በቂ አይደለም ብሎ ጉዳዩን አልዘጋውም። ስለዚህ የአቃቢ ሕጉን ውሳኔ እየጠበቀ ነው ብሏል። የሞዴል እና የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 ቀን ሌሊት 10 ሰዓት አካባቢ ከጮኛዋ አንዱዓለም ጎሳ ጋር ከሚኖሩበት ውዳሴ ከተሰኘው ህንጻ 5ኛ ፎቅ በረንዳ ላይ ምክንያቱ ባልታወቀ ሁኔታ በመውደቋ ህይወቷ ማለፉን ፖሊስ በወቅቱ መግለጹ ይታወቃል። ክስተቱን ተከትሎም ድምጻዊ የፍቅር አጋሩ በሆነችው ቀነኒ አዱኛ ግድያ ተጠርጥሮ በፖሊስ ቁጥጥር ስር መዋሉ ይታወሳል። አንዱዓለም መጋቢት 4 ቀን አራዳ በሚገኘው የፌደራል ፍርድ ቤት ቀርቦ ፖሊስ ድምጻዊው ከሟች ጋር አብሮ የሚኖሩበት በመሆኑ መጠርጠሩን ለችሎቱ ገልጿል። ከመጋቢት 4 ጀምሮ ላለፉት 3 ወራት በእስር ላይ ሆኖ ጉዳዩን ሲከታተል ቆይቷል። ከዚህ በፊትም በነበረው ችሎት ጠበቃው ደንበኛውን የዋስትና መብቱ እንዲከበርለት በተደጋጋሚ ቢጠይቅም ፖሊስ ተጠርጣሪው ከተለቀቀ መረጃዎችን ሊያጠፋ ወይም ሊያሸሽ ይችላል በሚል በመከራከር ዋስትናው ተከልክሎ ነበር። ፍርድ ቤቱ ለጋዜጠኛ ተስፋለም ወልደየስ የሰጠው የዋስትና ትዕዛዝን ቢያጸናም ፖሊስ ለከተማ አስተዳደሩ ሰበር ሰሚ ችሎት ይግባኝ ጠየቀ። ሲፒጄ አምኒስቲ ኢንተርናሽናል ተስፋለም ወልደየስ ከእስር እንዲለቀቅም ጠይቋል። የአዲስ አበባ ከተማ አስተዳደር ይግባኝ ሰሚ ችሎት ፍርድ ቤቱ ለጋዜጠኛ ተስፋለም ወልደየስ የሰጠውን የዋስትና ትዕዛዝ ቢያጸናም ፖሊስ ለአዲስ አበባ ከተማ አስተዳደር ሰበር ሰሚ ችሎት ይግባኝ መጠየቁን የጋዜጠኛው ጠበቃ ለአዲስ ስታንዳርድ ገልጿል። ጠበቃው ቤተማርያም ኃይሉም ፖሊስ ፍርድ ቤት ለጋዜጠኛ ተስፋለም ወልደየስ መብት መስጠቱ አግባብ አይደለም ሲል በዛሬው ዕለት ለአዲስ አበባ ከተማ አስተዳደር ይግባኝ ሰሚ ችሎት ይግባኝ መጠየቁን ተናግሯል። የኢትዮጵያ ኢንሳይደር የበየነ መረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ ሐሰተኛ መረጃ በማሰራጨት ወንጀል ተጠርጥሮ እሁድ ሰኔ 1 ቀን 2017 ዓ.ም በጸጥታ ኃይሎች በቁጥጥር ስር መዋሉን ሀቅ ሚዲያ ኮሙኒኬሽን አስታውቋል። ጠበቃው ለአዲስ ስታንዳርድ እንደገለጹት ፖሊስ እሁድ በተካሄደው የወላይታ ዲቻና የሲዳማ ቡና የእግር ኳስ ጨዋታ ደጋፊዎች ስታዲየም ገብተን ማየት አለብን በማለት ያስነሱትን ሁከትና ብጥብጥ ጋዜጠኛው በቦታው ላይ ተገኝቶ መንግስት ስታዲየሙን እየተጠቀመበት ያለው የትግራይ ተወላጆች ሰላማዊ ሰልፍ እንዲያራግቡበት ብቻ ነው በሚል ንግግር በቦታው ለተሰበሰቡ ሰዎች ተናግሯል በሚል ሐሰተኛ መረጃ ማሰራጨት መዝገብ ምርመራ ማድረግ እፈልጋለሁ ብሏል። በዚህ ምክንያት ፖሊስ ምርመራ ጀምር ያለው ጊዜ ስለሚያስፈልገኝ የዋስትና መብት ሊሰጠው ይገባም ሲል ይግባኝ ማለቱን አክሏል። በአንጻሩ በእኛ በኩል ደግሞ ተስፋለም በቦታው አልነበረም ንግግሩንም አልተናገርኩም ነው የሚለው። ቢናገረውም እንኳን ውስብስብነት ያለውና የምርመራ ጊዜ የሚፈልግ ጉዳይ አይደለም የሚል መከራከሪያ ይዘው መቅረባቸውን ገልጸዋል። ፖሊስ የዋስትና መብት አይገባም አግባብም አይደለም ሲል ይግባኝ ቢልም ይግባኝ ሰሚ ችሎቱ በዛሬው የችሎት ውሎ ፍርድ ቤት የሰጠው የዋስትና ትዕዛዝ ማጽናቱንና ጋዜጠኛው ከእስር እንዲለቀቅ መወሰኑን ገልጸው ነገር ግን የዜና እስከተጠናቀረበት ጊዜ ድረስ አለመፈታቱን አረጋግጧል። ውድ ተመልካቾቻችን በለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ